በስተመጨረሻም የናፈቀኝን እንጀራ ጋገርኩ። አቤት እኛ ኢትዮጵያን ግን ለእንጀራ ያለን ፍቅር ስማም እስከ ጥግ ድረስ ነው። አይ ቲንክ ማርስ ላይ ወይም የሆነ ስፔስ ላይ ራሱ ብንሄድ እንጀራ ዱቄት ምናምን ይዘን ሄደን የምንጋግር ይመስለኛል። እኔ እንጀራ በጣም ናፍቆኝ ነበረና እዚህ ትራቨል ትሬለር ውስጥ መኖር ከጀመርኩኝ 8 ወር ሆኖኛል። ግን ከዛ በፊት ነው እንጀራ በቃ የበላሁት ለመጨረሻ ጊዜ ኦልሞስት ኦኬ አመት አልሆነኝም። ኤኒዌይስ እና እዚህ ውስጥ ለመኖር ስንወስን ላይክ እንዴት እንደሚኖር ምናምን እስካቅ ድረስ ምንም ነገር ላይክ ለረጅም ጊዜ ኩክ አላረግም ነበረ፣ ያው አዲስ ስለነበርኩኝ ማለት ነው። ግን በቃ ኖርማል ነው ስለምደው ኤሌክትሪክ ካላችሁ ሰክታችሁ እንጀራችሁን እንግዲህ አብኩታችሁ መጋገር ነው። ምንም የሚከብድ የለውም። ይሄ የምኖርበት እኔ 2 መጸዳጃ ክፍል አለው፣ 2 ቤድሩም አለው። ግን አንዱ ሻወር ያለው መጸዳጃ ነው፣ አንዱ ደግሞ መጸዳጃና መታጠቢያ ነው። ኤኒዌይስ እና በቃ ከለመዳችሁ በኋላ እንግዲህ ሰው ለማዳ እንስሳ ነው ይባላል። የማይለምደው ነገር የለም። ያው ስለምደው በቃ መጋገር እችላለሁ ብዬ ጋገርኩኝ። በጣም በቃ የሚገርም እንጀራ ነው የጋገርኩትኝ በመጀመሪያ ሙከራ ማለት ነው። እዚህ ሀገር ደግሞ እንጀራው አመለኛ ነው ብታዩ፣ በጣም አመለኛ ነው። በቃ በፍቅር አይን እያያችሁ እያባበላችሁ ምናምን ነው የምትጋግሩት። ኤኒዌይስ በጣም የሚያምር እንጀራ ነው የጋገርኩትኝ። እንግዲህ ኢንፎርሜሽን ከፈለጋችሁ እንዴት እዚህ ትራቭል ትሬለር ውስጥ እንደሚኖር አገዛዙ ምናምን በቃ ጥያቄ ካላችሁ ላኩልኝ፣ ለመመለስ ዝግጁ ነኝ። እና እንግዲህ ሙሉ ቃዬን አላመጣሁም ላይክ እዚህ ውስጥ ስኖር ማለት ነው። ላይክ መሶብ ምናምን ግን እንጀራ መጋገሪያውን ሰፌዷን አመጣኋት እና እዚህ ጋር እንጀራ ማስቀምጥበት ሳጣ ማለት ሞላብኝና በምን ባወጣ ጥሩ ነው? በሳህን የፔፐር ፕሌት የለም፣ በሱ ተጠቅሜ ኢምፕሮቫይዝድ ይባላል። ሲ ክሬቲቪቲ። ኤኒዌይስ ይሄንን ይመስላል የመጀመሪያ እንጀራ ይጋገር። አም ሶ ኤክሳይትድ ሽታ ልነግራችሁ አልችልም እንዴት እንደበላው። እንግዲህ ሰላም ሁኑልኝ። እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ወዳችኋለሁ። እዚህ ጋር I'm talking about like how